ይቅርታ አንዴ መሀል ላይ ገባው ትንሽ ነገር ብሪፍ ላድርግ። አንዲት ቤተክርስቲያን የምርም እውነተኛ ስለዛ አሁን ያለህባት ቤተክርስቲያን የጌታ ቤተክርስቲያን ከሆነች እንግዲያውስ የጌታ ቤተክርስቲያን ለመሆኗ ትክክለኛ የጌታ ቤተክርስቲያን ለመሆኗ ምንድን ነው? በእንዴት ነው የምታስረዳው ነው? እሺ የመጀመሪያው አንደኛ ነገር በአፖስቶሊክ ሰክሰሽን ነው፣ ማለትም በክህነት። ሁለተኛው ነገር ደግሞ በትምህርት ነው። ክርስቲያን ውስጥ አለ ወይስ የለም የሚለውን ነገር ተመልክቼ ማለት ነው። ጥሩ ነው። እንግዲህ አሁን በአጭሩ ጥሩ ነው በቂ ነው ያው ይመስለኛል። እንግዲህ ያው ዳኛው ራሱ ራሱ የሚለውን ደግሞ ይሰጣል ናቱ። ግን በአጭሩ ምንድነው አሁን እንግዲህ አያችሁ ምንድነው በዓለማችን ላይ በክርስትና ስም በጣም በርካታ ቤተ እምነቶች አሉ። በዓለማችን ላይ በክርስትና ስም በርካታ ቤተ እምነቶች አሉ እና ከነዚህ ቤተ እምነቶች ውስጥ ትክክለኛው ክርስትና የትኛው እንደሆነ በምን ይታወቃል? ማለት አሁን ጥያቄው ሲወጣ ከጥንታውያን ምናምን የሚል ነው ሆኖ አይደል የወጣው? ከጥንታውያን ውጭም እኮ አሉ፣ ፕሮቴስታንቱም አለ ምኑም አለ። በጣም በርካታ በክርስትና ስም ያሉ ማህበሮች አሉ እና ከነዛ ሁሉ ውስጥ ግን ትክክለኛዋ የጌታ ቤተክርስቲያን ሁለት ነገሮችን ታሟላለች። የመጀመሪያው ሐዋርያዊ ቅብብሎች ሲሆን ማለትም ቤተክርስቲያኒቱ እንደ ቤተክርስቲያን እንደ ጉባኤ ማለት ቤተክርስቲያን ጉባኤ አይደለም ያቺ ጉባኤዋ ከሐዋርያ ጀምሮ ግዴታ መምጣት አለባት። የሆነ ሰዓት ላይ ከምንም ነገር ዝም ብሎ ብድግ ብላ የጀመረች መሆን አትችልም። ለምሳሌ የኢትዮጵያ ቤተክርስቲያን በራሷ አሁን የኢትዮጵያ ጉባኤዋ ቤተክርስቲያኒቱ ማለት ነው እቺ አሁን እቺ ሎካል ቸርቿ ከሐዋርያት ጀምሮ እዚሁ ኢትዮጵያ ውስጥ በቅብብሎች የመጣች ናት ምናምን ማለት አይደለም። እዚሁ ኢትዮጵያ ውስጥ ከሐዋርያት ጀምሮ ምናምን የሚባል ነገር የለም። በቃ ቤተክርስቲያን የምትጀምረው ገና ከጀምሮ ከየት ስለሆነ ከኢየሩሳሌም ስለሆነ እና ከዛ የጀመርና ቤተክርስቲያን ግን ከዛው የጀመረው ያቺው ጉባኤ እየሰፋች ነው መሄድ ያለባት። ከዛ ጉባኤ በቅብብሎች ውስጥ ያልመጣ በየትኛውም ሀገር ላይ ያለ ጉባኤ እውነተኛ የጌታ ጉባኤ መሆን አይችልም። እሺ አይችልም። የኢትዮጵያ ክርስቲያን ያው ምንም ይታወቃል በአሌክዛንድሪያ በግብጽ በኩል ስለሆነ ከሐዋርያት ጀምሮ ያለንን ብለን መናገር እንችላለን። በግብጽ በኩል ነው አይደል የኛ ክርስቲያን የምትመጣው በአሌክሳንድሪያ ቤተክርስቲያን በኩል ሰው ከዚህ አንጻር በምንድነው ቤተክርስቲያን የጌታ ቤተክርስቲያን ለመሆኑ አንደኛው ማረጋገጫው ከሐዋርያት ጀምሮ የመጣ ጉባኤ ውስጥ ነው ያለ ነው ወይ? አንደኛ እሱን ማሟላት አለባት። ለምንድነው ይሄ እንዲያናል እንደ መስፈርት የተቀመጠው ከተባለ ከዚህ ቀደም እንዳልነው ጌታችን ኢየሱስ ቤተክርስቲያንን ከሰራት በኋላ እንደማጣፋ ተናግሯል። እስከ ዓለም ፍጻሜ እንደምቀጥል ተናግሯል። ያውም እስከ ዓለም ፍጻሜ ሲቀጥል ሰዎችን እያስተማረች እያጠመቀች እንደሆነም ተናግሯል። እሱም ደግሞ አብሯት እንደሚሆን ከክርስቲያን ጋር ማለት ነው። ወላጆች እንደሌላቸው ልጆች አልተዋችሁም ብሎ መንፈስ ቅዱስ ለዘላለም ከኛ ጋር እንዲሆን ከክርስቲያን ጋር እንዲሆን መንፈሱን ልኮ ሰጥቷልና ስለዛ መንፈስ ቅዱስ ወደ እውነት ሁሉ እየመራት ቤተክርስቲያንን እስከ ዓለም ፍጻሜ ያስቀጥላታል። ጌታ ኢየሱስ አብሯት ነው ያለው። ኦኬ በአዲስ ኪዳኗ ድንኳን ውስጥ በእውነተኛይቱ ድንኳን ውስጥ አገልጋይ ነው የተባለው ለዛ ነው። አሁን በአዲስ ኪዳን ያለችው እውነተኛይቱ ድንኳን ጌታ ማነው? ቤተክርስቲያን ናት። የክርስቶስ አካሉ ማለት ናት። መንግስቱ እየተባለች ትጠራለች እና የጌታ መንግስት አይፈርስም፣ አለቀ። ስለማይፈርስ ያቺ ጉባኤ እንደ ጉባኤ ሁሌም ስለምትኖር እዛች ጉባኤ ውስጥ ነው ያለው። ወይ ድንገት የሆነ ሰዓት ላይ የጀመረው ጉባኤ ውስጥ ከሆነ ያለው የጌታ ቤተክርስቲያን የሆነ ሰዓት ላይ አትጀምርም። ያን የጀመረችው ጉባኤ ካልሆነ አልገባም ነው ማለት ያለብህ። አንደኛው እሱ ነው። ከሐዋርያት ጀምሮ የመጣች ጉባኤ ናት ወይ ጉባኤዋ እንደ ጉባኤ። ሁለተኛው ደግሞ ከሐዋርያት ጀምሮ በቅብብሎች ውስጥ የመጣ አስተምህሮ አለ ወይ? ትምህርቱ፣ አስተምህሮ፣ እምነቱ ሐዋርያዊ እምነት የመጀመሪያው አፖስቶሊክ ሰክሴሽን ነው። አሁን ደግሞ አፖስቶሊክ ፌዝ ሐዋርያዊ የሆነ እምነት ደግሞ ያስፈልጋል። አያችሁ፣ ሐዋርያዊ የሆነ አስተምህሮ ሐዋርያቱ የሰበኩት አባቶቻችን ተቀበለው ደግሞ ሐዋርያቱ እንዲህ ያስተማሩት ብሎ ያስተላለፉልን። ዝም ብሎ ሐዋርያቱ ያስተማሩት ብቻ የማለት ጉዳይ አይደለም። በነገራችን ላይ አባቶቻችንም ይህንን ተቀበለናል ብለው ማስተላለፍ አለባቸው። አስተምህሮ እንደዚህ ነው። በመንፈስ ቅዱስ አሰራር በቅብብሎች ውስጥ የሚመጣ ነው እንጂ ብድግ ብለህ መጽሐፍ ቅዱስን ምዝዝ ብለህ የሆነች ጥቅስ እየመዘዝክ ብቻ ሐዋርያት እንዲህ ያስተማሩት እያልክ ብቻ የሆነች ጥቅስ ስለጠቀስክ ብቻ አንተ ትክክል ትሆናለህ ማለት አይደለም። ፕሮቴስታንቶች መጽሐፍ ቅዱስ ብቻ ብለው የጦዘ ነገር ውስጥ የገቡት በዚህ ምክንያት ነው። በምን ምክንያት ነው? መጽሐፍ ቅዱሳን የሆነች ነገር ይጠቅሳሉ፣ በቃ ሐዋርያት እንዲህ ብለው ይሄዳሉ ይላል። ራሱ እንደተረዳው ማለት ነው። ራሱ እንደተረዳው ይዙት እና እንደዛ አይቻልም። ሐዋርያት እንዳስተማሩት አባቶቻችን እንዳስተላለፉልን
ሐዋርያት እንዳስተማሩት አባቶቻችን ደግሞ ምን እንዳደረጉልን በቤተክርስቲያን ውስጥ መንፈስ ቅዱስ ይህንን የጌታን አስተምህሮ ጠብቆ ያኖረዋል። ልክ መጽሐፍ ቅዱስን እንደሚጠብቀው የእግዚአብሔር ቃልን ማለት ነው። ሰዎች የሚድኑበትን አስተምህሮም ደግሞ መንፈስ ቅዱስ ነው የሚጠብቀው እንጂ ሌላ እኮ አይደለም። መንፈስ ቅዱስ በቤተክርስቲያን ውስጥ ይጠብቀዋል። ስለዛ ሁለቱን ማሟላት አለባት አንዲት ቤተክርስቲያን። እውነተኛ የጌታ ቤተክርስቲያን ለመሆን አንደኛ ከሐዋርያት ጀምሮ የመጣች ጉባኤ መሆን አለባት በአንድም በሌላ መንገድ። ሁለተኛ ከሐዋርያት ጀምሮ በቅብብሎች ውስጥ የመጣውን አስተምህሮ ትምህርት መያዝ አለባት። ሁለቱ ግዴታ ናቸው። የኛ ቤተክርስቲያን ትክክል የምትሆነው እንደዚህ ሁለቱንም ስለምታሟላ ነው። ኦሪየንታል ኦርቶዶክስ ቤተክርስቲያን ከዓለም ማነው ከሐዋርያት ጀምሮ የመጣች ናት። ሐዋርያ የሆነ አስተምህሮም አላት። ያ በቃ ቃሌት ያሰማልን። እሺ ቲቲ እሺ፣ እንኳን ደህና መጣሽ። ከ1 እስከ 27 መረጭ። ቁጥር 3 ኤክሌሲያ ምን ማለት ነው? ክርስቲያን ይብራራ እስቲ። ክርስቲያን ኤክሌሲያ ማለት ቤተክርስቲያን ወይም ጉባኤ ማለት ነው፣ ወይ ደግሞ የእግዚአብሔር ሕዝብ። እሺ ኦኬ። ቃል ኦኬ፣ ይቅርታ አድርጉልኝ። ኤክሌሲያ ማለት በቃ እንደተባለው ቤተክርስቲያን ማለት ነው። ቤተክርስቲያን ማለት ምን ማለት ነው ከተባለ ለአንድ ለተመረጠና ልዩ ለሆነ ዓላማ የተጠሩ ህዝቦች የነሱ ስብስብ ጉባኤ ማለት ነው። አስቀድሞ በአይሁዳውያን ዘንድ ህዝበ እስራኤሉ ያ ጉባኤው በሲና ተራራ ስር ተሰባስቦ የነበረው ያ ጉባኤ እሱ በሴፕቱዌንት በግሪክ ሰባ ሊቃናት መጽሐፍ ቅዱስ ላይ ኤክሌሲያ ተብሎ ተጠርቷል። ያ ማህበር ማለት ነው። በሐዲስ ኪዳን ደግሞ በጌታችን በክርስቶስ ኢየሱስ አምነው በጥምቀት ወደዚች ወደ ቤተክርስቲያን የተጨመሩ እሱ ያ ህብረቱ ማህበሩ እርሱ ኤክሌሲያ ይባላል። እና ለአንድ ዓላማ የተጠሩ ሰዎች ስብስብ እርሱ ኤክሌሲያ ቤተክርስቲያን ይባላል። እና ያ በአጭሩ ያው ቃሉ እኮ ነው የተጠየቀው፣ እንደዛ ነው። ያ ቃሉ ነው። ስለዚህ ለአንድ ዓላማ የተጠሩ ምን ተብሎ ይጠራሉ? ኤክሌሲያ ቤተክርስቲያን ተብሎ ይጠራሉ ማለት ነው። ጉባኤው ማለት ነው። እሺ ይሴ አለ። እሺ ጥራልኝ ቁጥር ከአንድ እስከ 27 10 እሺ የቅዱሳንን ስንት ነው ያልከው? ጥያቄ ቁጥር 10 አይደለ? 10 ነው ያልከኝ። እሺ የቅዱሳንን ምልጃ ለመረዳት አስቀድመን ምን መረዳት አለብን? የቅዱሳንን ምልጃ ወይ ደግሞ ስለ ቅዱሳን ምልጃ ለመረዳት አስቀድመን ምን መረዳት አለብን? ነገረ ቤተክርስቲያንን ማለት ቅድስት የሆነችው ጉባኤ መረዳት አለብን። ቅድስት የሆነችውን ጉባኤ ሳንረዳ መተጋገዙ አንዱ ለአንዱ መጸለዩም የሚገባን አይመስለኝም ይመስለኛል። እሺ ቴንክ ዩ። ኦኬ የምትለው ነገር አለ? በቃ በቂ። እሺ ሶምሶን 17 በሐዲስ ኪዳን ትልቁ ስጦታችን ምንድን ነው? በሐዲስ ኪዳን ትልቁ ስጦታችን ምንድን ነው? ትልቁ ያገኘነው ነገር ወይ ደግሞ ትልቁ ስጦታችን ምንድን ነው በሐዲስ ኪዳን? እሺ መጀመሪያው ስለማይታየው ስለ እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ምክንያት ስለሱ ማወቃችን፣ ሁለተኛው ደግሞ
በዚህ በተገለጠው በእግዚአብሔር ልጅ አማካኝነት የገነትን በር ማለት በሱ በር መከፈት ፕላስ ደግሞ የእግዚአብሔር ልጅ መሆንን እውነተኛ እግዚአብሔር ልጅ እሺ ኦኬ እሺ ትንሽ ጥያቄው ምናልባት አሻሚ ከሆነ አላቅም። እንግዲህ ያው ከምን አንጻር ተጠየቀ የሚለውን አላቅም። ግን በሐዲስ ኪዳን ትልቁ የተሰጠን ነገር የእግዚአብሔር ልጅ ኢየሱስ ነው። አንዴ ቆይ ይቅርታ። እነዚህ አሁን ሳምሶን ያልካቸው ስጦታዎች ናቸው። አዎ፣ ግን ደግሞ ከሱ ያው ትልቁ ስጦታ ከሚለው አንጻር ነው። ኦኬ አይ እነዚህ ስጦታዎች ናቸው። አዎ ትልቁ ስጦታችን ነው ከእግዚአብሔር ያገኘ ነው። ሳምሶንም የጠቀሰው ግን አንተ ካልከው አንጻር ነው ጥያቄ የወጣው። ትልቁ ሲባል ያው የሚወዳደር ሆኖ ከሁሉም ይበልጥ ማለት ነው። አዎ እንግዲህ እኮ ሁለቱ ተያያዥ ቢሆኑም በሐዲስ ኪዳን እግዚአብሔር ልጁ ኢየሱስን ብቸኛ ልጁን ለዓለም አሳልፎ ሰጥቷል እና የተሰጠን ነገር የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ አሁን ክርስቶስ አለን። ክርስቶስ ካለን ደግሞ አብም አለን። ኢየሱስ ያለው አብ አለው፣ ልጁ ያለው አብ ደግሞ ይኖራል እና በሐዲስ ኪዳን ትልቁ ስጦታችን የአብ ልጅ የሆነው ጌታችን ኢየሱስ ነው እና በክርስቶስ በኩል ደግሞ ጸጋን ተቀበልን። በጌታችን በክርስቶስ ኢየሱስ በኩል በሆነው ቤዛነት እንዲያው በጸጋ ይድናሉ ይጸድቃሉ ተብሎ እንደተነገረ በጌታችን በክርስቶስ ኢየሱስ በኩል በተቀበልነው ጸጋ ድህነትን ደግሞ አገኘን። ይህ ሁሉ ነገር ስለ ድህነት ነው። ስለ ድህነት ሲባል እግዚአብሔር ልጁ ኢየሱስን ሰጥቷል ነው። ያ እንደዛ ያው እንግዲህ ጥያቄው ከዚያ ጻፉ ሁኔታው እንደዛ ማለት እንችላለን። ጀነራሊ ግን ያው ህይወት ተሰጥቶናል ማለት ይቻላል። እንግዲህ አሁን በክርስቶስ በኩል የገባውን ወደ ህይወታችን የገባውን ስጦታዎች መዘርዘር ካለብን ህይወት መጥቷል። ምንድነው በደንግዝግዝ ጨለማው ሲተረማመስ የነበረ ዓለም የብርሃን ፍንጣቂ ወጣለት ዘንድ ብርሃንን አየ። ብርሃን ክርስቶስ ኢየሱስ ነው። በብርሃኑ ብርሃንን አየንና በጌታችን በክርስቶስ ኢየሱስ ነው ብርሃንን የምናየውና ስለዚህ ወደ ብርሃን ወጣን። ይህ በጣም በዚህ ስንለው እንደዚህ ቀላል ይመስላል እንጂ በጨለማ ውስጥ መመላለስ በጣም አደገኛ ድንቁርና ነው። በነገራችን ላይ አደገኛ ድንቁርና፣ ፈጣሪን ትቶ እግዚአብሔርን ትቶ ለሰው እጅ ስራ እየሰገዱ የመኖር ህይወት ነበር ድሮ እኮ የነበረው። እግዚአብሔርን ረስቶ በቃ እግዚአብሔርን ማወቅ የለም ከሰው ዘንድ ጠፍቶ ነበረ እና ጌታችን ኢየሱስ ግን አበራልን። ይሄ ብሩህነት ይሉታል አባቶቻችን በጣም በተደጋጋሚ። ምንድነው ኢሉሚኔሽን? ምንድነው ብርሃንነት ነው ኢሉሚኔሽን፣ እንደዛ በቃ ብርሃንነት እና እንደዛ ይህንን ነገር ለእኛ ሰጠን በክርስቶስ በኩል እና አባቱን እንድናውቀው እግዚአብሔር እንድናውቀው አደረገ። ከሞት ወደ ህይወት እንድንመጣ ተስፋ እንዲኖረን ሞትን እየፈራን እንዳንኖር አደረገን። በሞት ጥላ ስር ሆነን በቃ ይሄ ስለ ሞት ፍርሃት የሆነ በባርነት ታስረን እንኖር ነበር። በቃ ሞትን ሰው ሁሉ ይፈራው ነበር። ለምን? አንድ ጊዜ መጥቶ ሞት ይውጥህና ከዛ በኋላ አነዋወሪ ይጠፋል። አለቀ። ምን ታመጣለህ? ምንም አታመጣም። አሁን ግን ሞት ራስ ማነ ልትሎ ትችላለህ። ሞት ወይ ማነ ከየት ነህ? ከጳውሎስ ጋር ሆነ ሞቶ ሞጊያ ወዴት ነው? ሲኦል ድል መንሳት ወዴት አለ ብለህ አሁን ልብህን ነፍተህ ነው መናገር የምትችለው። ከማን የተነሳ ነው? ከክርስቶስ የተነሳ ነው። በአዲስ ኪዳን የተሰጠ ስጦታ ነው። ስለዚህ አሁን ሞት አያስፈራህም ማለት ነው። ምክንያቱም ክርስቶስ ሞትን ድል አድርጎ ስለተነሳ ኧረ እኔም ከሞት እነሳለሁ። ክርስቶስ እንደ በኩር ሆኖ መጀመሪያ ተነስቷል። የሁላችንም ደግሞ በየተራ ይደርሳል። ስለዛ ሞትን አልፈራውም ብለን መናገር የቻልነው በአዲስ ኪዳን ነው ማለት ክብርም ምስጋናም ሁሉ ለጌታችን ኢየሱስ ይሁንና በእርሱ ምክንያት ነው። ባይዝ ይሄን ሁሉ ተስፋ እንዲያዝ ነው። በጣም ይሄ ባይዝ ትልቅ ተስፋ ነው። በደንብ የሆነ ሜዲቴት አድርጉበት እስቲ፣ የሆነ ኮንተምፕሌት አድርጉ እዚህ ጉዳይ ላይ። ዝም ብላችሁ ቁጭ ስትሉ ምናምን ሞታችሁ እንደማትቀሩ ዝም ብላችሁ ትንሽ አስቡበት እና ይሄ በጣም ትልቅ ተስፋ ነው። በጣም ትልቅ ተስፋ። ይሄ ሞተን እንደምንቀር እያሰብን ብንኖር ኖሮ ጭልምልም ነበር የሚልብን ሁሉም ነገር። የሆነ መኖር ራሱ ያስጠላን ነበር ማለት እንደምን ሞት ስናስብ እዚህ መኖር ራሱ ያስጠላ ነበር። እንደው ባልመጣን ኖርም ሊያስብል ይችላል። ግን ደግሞ ተነስተን ለዘላለም እንደምንኖር እናውቃለን። ያውም ደግሞ ኋላ ላይ የሚመጣው ኑሯችን የሆነ አሁን ላይ የሆነ ደስ እንደሚሉ ነገሮች አሉ። ልክ እንደዛ እንኳን አይደለም።
ኋላ ላይ የሚመጣው ህይወት የተዘጋጀልን አይን ያላየችው ጆሮ ያልሰማው አንዳች ታላቅ ነገር እግዚአብሔር እርሱን ለሚወዱት ያዘጋጀላቸው ነገር አለ፣ ያዘጋጀልን ነገር አለ እና ወደዛ ደስታ መግባት አለን። ስለዚህ ወደዛ ደስታ መግባት አለን። ያንን ስንወርስ ጋይስ አሁን እዚህ እንደው ያንን ከእህቴ ጋር አልተዋወቅም ከአባቴ ጋር አልተዋወቅም ምናምን የሚል ነገር ራሱ ሊያስጨንቀን ይችላል አይደል? ያኔ ሌላ ታሪክ ውስጥ ነው የምንገባውና እንደዚህ ነው እንደዛ ነው ባላችሁ አሁን ግን በቃ ልዩ የሆነ ህይወት እንጀምራለን። ፍጹም ሊገለጽ የማይችል አይነት ደስታ ውስጥ እንደምንገባ ጌታ ተስፋ አስደርጎናል። ጌታ ደግሞ በተስፋው የሆነ ወደኋላ የሚል አይደለም። የሆነ ተስፋው የታመነ የሚሰጠው ተስፋ የሚሰጠን ቃል በጣም የታመነ ነው እና ልዩ የሆነ ህይወት ከፊታችን እንዳለ እያሰብን የምንኖርበትን ተስፋ የሰጠን ያገኘነው በሐዲስ ኪዳን። የሁሉ ነገር የሆነው ግን በክርስቶስ በኩል ነው። ስለዛ እግዚአብሔር ልጁ ኢየሱስን ስጦታ አድርጎ ለኛ ስለሰጠን በልጁ በኩል ይህን ሁሉ ዛቅን አፈስን እንዲሁ በጸጋ ሁሉ ነገር አግኝተናል። እኛ ደግሞ ክርስቶስን በመምሰል ህይወት ውስጥ እያደግን ይሄን እንፈጽማለን ማለት ነው። ቃላት ያሰማልን። እሺ አሁን የተባለውን ሁላችሁም አጽንኦት ስጡ እና ኤፌሶን 2:5 ይነበብ ማለት ነው። ሙታን በነበርን ሰዓት ከልጁ ጋር ህይወትን እንደሰጠ የሚናገር ክፍል ነው። እሺ ወደ ቀጣይ ጥያቄ ቲቲ ቃላት ያሰማልን። አኪያ ቁጥር 12 ጥያቄ ምረጭ። ጥያቄ ቁጥር 12 እሺ ዝሩው ቃልና አካላዊ ቃል ሲባል ምንድን ነው? አብራሪ። ዝሩው ቃልና አካላዊ ቃል ሲባል ምንድን ነው? ዝሩው ቃል ማለት እኛ የምንናገረው ቃል ዝሩው ቃል ነው። አካላዊ ቃል ግን ህይወት ያለው አዋቂ እኔ የሚል ማለት ነው። ልክ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃልም እግዚአብሔር ነበረ ነው የሚለው። የኛ ቃል የምንናገረው ቃል እገሌ ነው ተብሎ መነገር አይችልም። የእግዚአብሔር ቃል ግን ቃልም እግዚአብሔር ነበረ ይላል። ያ ቃል አካላዊ ስለሆነ እግዚአብሔር ነው። በቂ ከሆነ እሺ በቂ ነው። ኦኬ ምትለው አለ? ቆንጆ ነው፣ በጣም ቆንጆ። በቃ እንትን እንዴት ነው ዝሩው ቃል ማለት? ያው እንደተባለው በቃ የንግግሩ ማለት ነው። ያው ከአንደበታችን የሚወጣው ቃል ይሄ ዝሩው ቃል ይባላል እና አካላዊ ቃል ሲሆን ግን የሆነ ማመዛዘን የሚችል ኢንተለጀንት የሆነ ማለት የሆነ እንደዚህ እውቀት ያለው እውቀት ኖሮት የሚያመዛዝን የሆነ ነገርን መርጦ ይህንን ላድርግ ይህንን አላድርግ የሚል ህይወት ደግሞ ያለው እንደዛ ማለት ነው። ይህን ሁሉ ነገር የሚያሟላ እሱ አካላዊ ቃል ጌታችን ኢየሱስ ነው። ጌታችን ኢየሱስ እንደምታውቁት ስጋ ከመሆኑ በፊት የእግዚአብሔር ቃል እንደመሆኑ ብቻ ነበር የሚኖረው ያለ ስጋ ማለት ነው እና ያንንም የእግዚአብሔር ቃል ሲባል ቃል የሚለው ቃል ዝም ብሎ እንደው ዝሩው ቃል ብላችሁ እንዳታስቡት ነው። ምንድነው? በቃ አካላዊ የሆነ ቃል ነው። እውቀት አለው፣ ህይወት አለው። ስለዚህም ዝሩው ሳይሆን የሆነ በራሱ ህይወትም ያለው ህይወትን ጭራሽ የሚሰጥም ጭምር ነው እና ልዩነቱ እሱ ነው። ፕላስ ደግሞ አሁን ቅድም የተናገረችው ነገር አለ ቲቲ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር ይላል። ይህ ቃል ዝሩው ቢሆን ኖሮ ለምሳሌ የሰው ቃል እኔ ለምሳሌ የተናገርኩት ለምሳሌ ናታንም ብል አሁን ለምሳሌ ናታንም የሚለው ቃል ይሄ ከአንደበት የወጣው ማለት ነው ሰው ነው እንዴ? አይደለም። ምክንያቱም ዝሩው ነው። የእግዚአብሔር ቃል ግን እግዚአብሔር ተብሏል። ስለዛ ዝሩው አይደለም፣ አካላዊ ነው። ኦኬ የሚኖር ህይወት ያለው ህይወትን የሚሰጥ ጭራሽ እንደውም ፕላስ ደግሞ እውቀት ያለው እንደዛ ነው እና ያውም አምላክ የተባለ ማለት ነው። እንደዛ ነው። ጥሩ ነው። እሺ ቃል ያሰማል። እሺ ቁጥር ምረጥልኝ። ጥያቄ ቁጥር 20 ጥያቄ ቁጥር 20
በብሉይ ኪዳን የናሱ እባብ ለአዲስ ኪዳን ምሳሌነቱ ለማን ነው እና እንዴት ነው? ለክርስቶስ ኢየሱስ ሲሆን ያኔ የሞቱ ጊዜ ማለት እስራኤላውያን አይ ቲንክ በበሽታ መሰለኝ የሞቱ ጊዜ የናሱን እባብ ለሙሴ እግዚአብሔር የናሱን እባብ በፊታቸው እንትን እንዲሰቅል አዘዘውና እግዚአብሔር ከዛ ሙሴ ሰቀለ። ከዛ ህዝቡም ተፈወሱ። በአዲስ ኪዳን ጌታችን ኢየሱስ በመስቀል ተሰቀለና እሱን ያዩና በእርሱ ያመኑ ደግሞ ይድናሉ ማለት ነው። ከዛ በወንጌልም እንደተናገረው ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ ግድ ነው። አይ ቲንክ እንደዛ ብሏል ያስባሉ። እሺ ጎበዝ። የናሱን እባብ ምን ሲያደርጉ ነበር የሚድኑት? ጊዜ አይ ቴንክ ዩ። እሺ አኪዋ ምን የምትለዋለህ? ዮሐንስ 1:14 ላይ ማን ነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ያለውንም ጠቅሶታል እንደሰማችሁ። በምድረ በዳ ህዝቡ አንጎራጎረና በእባብ ተነደፈ ህዝቡ እና ሊሞቱ ነው እና ሙሴ ወደ እግዚአብሔር ጮኸ። ከዛ በኋላ የናስ እባብ እንዲሰቅል አደረገውና ከዛ በኋላ የናስ እባቡን ይሰቅልና የናስ እባቡን የሚያይ ሁሉ ይድናል ከዛ ከእባቡ መርዝ ማለት ነው። እና አሁን በአዲስ ኪዳን ደግሞ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ብሎ ጌታችን ኢየሱስ ተናገረ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ብሎ ይናገራል። እና ያኔ እያዩ ይድኑ ነበር። አሁን ደግሞ እያመኑ ያላመነ ሰው አይድንም። የሚያምኑ ክርስቶስ እንደተሰቀለ የሚያምኑ በክርስቶስ ኢየሱስ የሚያምኑ እነርሱ ይድናሉ። እና ጥሩ ነው በቃ ቆንጆ ነው። እሺ ሳምሶን ጥያቄ ቁጥር 5 እሺ የኤፌሶኑ ጉባኤ የመጀመሪያው ቃለ ግዝት ወይም ደግሞ አናቴማ ምንድን ነው? አለ ሳምሶን አላውቀውም ይላል። እሺ እዚህ ብዙ ተማምረነዋል። ቆይ እስኪ አንዴ ኪዩ ኮመንት አብሪ አኬ ከመመለሱ በፊት የኤፌሶኑ የመጀመሪያው ቃለ ግዘት ወይ ደግሞ አናቴማ ምንድን ነው? ከ12ቱ ማለት ነው። ኮመንት አንዴ ኪዩ ይቅርታ ፍታለው ነው አንዴ። እሺ እስኪ ኮመንት ላይ ጻፉልኝ በአጭሩ አድርጋችሁ። እሺ የመጀመሪያው አናቴማ እሺ ባጭሩ እንትን ማለት እንትን ይላል። ሁለት ባህሪ ንስጥሮስ አሪዮስ የማን ያል ነው? የኤፌሶኑ። እሺ የኤፌሶኑ አናቴማውን ዘ12 አናቴማን ስናይ የመጀመሪያው ሁለት ባህሪ። እሺ መንፈስ ቅዱስ ከአብ ይሰርጻል። እሺ አሁን እነዚህ ያነበብኳቸውን መልስ መንፈስ ቅዱስ ከአብ ይሰርጻል፣ ሁለት ባህሪ ምናምን ያላችሁ ስሙ። ኦኬ እሺ መልስ አሪዮስ ምናምን ያላችሁ በጣም ያን ያህል በጣም ብትሸመድዱት በቃላችሁ ብትይዙት ቆንጆ ነው፣ ግን መነበብ አለበት። 12ቱም አናቴማዎች መነበብ አለባቸው። ወልድ ፍጡር የሚል እሺ። ኤኒዌይስ ኦኬ ቀጥል ወደ መልሱ። በቃ አሁን ስሙ እሺ፣ ሁላችሁም ከስር ያላችሁ እሺ። እሺ የመጀመሪያው አናቴማ በቃ እንትን የኤፌሶኑ ጉባኤ 12ቱ ቃለ ግዘት ወይም አናቴማዎች ምን ማለት
እሺ ተደውሎ ነው። ኦኬ ቃለ ግዘት ማለት ምንድን ነው? ይህንን የማያደርግ የተወገዘ ይሁን፣ ይህንን የማያደርግ ይህንን የማያምን የተወገዘ ይሁን። ይቅርታ፣ ይህንን የማያምን ቢኖር የተወገዘ ነው። የሆነ ማለት ከሐዋርያዊ ከሆነው አስተምህሮ ውጭ የሆነ የሚያምን የተወገዘ ይሁን እያለ የተነገረበት ነው። 12 ናቸው የኤፌሶኑ። እነዚህ የቄርሎስ ናቸው። አስቀድሞ ቄርሎስ ነው እነዚህን 12ቱን ቃለ ግዘት የሚያስቀምጠው። ከዛን እነሱ በኤፌሶን ጉባኤ በዓለም አቀፍ ጉባኤ ደረጃ እነዚህ 12ቱ ቃለ ግዘቶች ይጸድቃሉ ማለት ነው። ትክክል አዎ ብሎ በዓለም አቀፍ ደረጃ ይሆናሉ። እነዚህም ማለት ያው ይነገርላቸዋል ማለት ነው። እና የመጀመሪያው አናቴማ ምን የሚል ነው? አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ቢኖር፣ አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ቢኖር። ለምን መሰላችሁ አማኑኤል አምላክ እንደሆነ የማያምን ቢኖር ተብሎ የተጀመረው? አንዳንድ ሰዎች እንደ ንስጥሮስ እመቤታችን የአምላክ እናት አይደለችም ይላሉ። መጽሐፍ ደግሞ ሲናገር ኢሳያስ ምን ይላል? እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም ማን ይሉታል? አማኑኤል አይደለ? አማኑኤል ነው የምትለው። ስለዚህ አሁን አማኑኤል አምላክ ነው አይደለም ነው? አማኑኤል አምላክ ከሆነ በቃ ድንግሊቱ የምትወልደው አማኑኤል ተብሏል። ስለዚህ እሷ የምትወልደው ነው አምላክ። ስለዚህ እሷ ወላዲት አምላክ ናት። ሰው ምን ብለው ይጀምራሉ? አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ቢኖር። ቅድስት ድንግልም ደግሞ ቃልን በስጋ እንደመውለዷ ቃል ስጋ ሆነ ይላልና ይላል። በስጋ እንደመውለዷ ቃልን የአምላክ እናት እንደሆነች የማያምን ቢኖር የተወገዘ ይሁን ይላል። የመጀመሪያው ቃለ ግዘት ይሄ ነው። የአማኑኤልን ፍጹም አምላክነት የእመቤታችንን ወላዲት አምላክነትን የሚክድ ቢኖር የተወገዘ ይሁን እንደማለት ነው። አጭሩ እንደዛ ታይ። እሺ ከስር ያላችሁ ሰምታችኋል ብዬ እንትን እላለሁ። ስለዚህ የመጀመሪያው ቃለ ግዘት ወይ ደግሞ አናቴማ ምንድን ነው? አኬ እንዳለው አማኑኤል እውነተኛ አምላክ መሆኑንና እናታችን ቅድስት ድንግል ማርያም ደግሞ ወላዲታ አምላክ ወይም ደግሞ ቲዮቶኮስ እንደምትባል ማዘር ኦፍ ጋድ እንደምትባል የማያምን ቢኖር የተወገዘ ይሁን የሚል ነው። እሺ ቀጣይ ቲቲ ከስር ስትጽፉ የነበራችሁ ቅድም በቃ ይሄን አሻሽለን እናልፋለን ዛሬ ማለት ነው። ቲቲ ቁጥር 1 ስለ ክርስቶስ ስናወራ ቅድመ ስጋዌ ከምን እንነሳለን? ስለ ክርስቶስ ስናወራ ቅድመ ስጋዌ ከምን እንነሳለን? የምንነሳው ከምንድን ነው? ወይም ደግሞ የእግዚአብሔር አብ ልጅ ብቸኛ ልጅ እንደመሆኑ ወይ ደግሞ ቃል በቃል ስጋ ሳይዋሃድ በቃል ቃል እንደነበረ ከእግዚአብሔር አብ ጋር እንደነበረ እግዚአብሔር እንደሆነ ስለ ክርስቶስ ቅድመ ስጋዌ ስለ ክርስቶስ ስናወራ ቅድመ ስጋዌ ከምንድን ነው የምንነሳው? ወይ ደግሞ ከምንድን ነው መነሳት ያለብን? ከምን እንነሳለን? ብቻ ዘላለማዊነቱን ያው ቅድመ ስጋዊ ማለት ከዘላለሙ ብለን ነው የምናወራው። ከምንድን ነው የምንነሳው ማለት ነው እኮ። ቅድመ ስጋዊ ከሆነ ስለ ቃል ነው የምናወራው። ከምንድን ነው የምንነሳው? ምን አልከን? አኬ ከአምላክ ነው። ናይስ ቆንጆ ነው። ቀጥይ። እሺ ጌታችን ኢየሱስ ክርስቶስ መጀመሪያ ቃል ነበረ። ያ ቃልም በእግዚአብሔር ዘንድ ነበረ። እናም ፈጣሪ እንደሆነ ደግሞ ሁሉ የፈጠረ እንደሆነ ደግሞ በዮሐንስ 1 ቁጥር 3 ላይ ሁሉ በእርሱ ሆነ፣ ያለ እርሱ አንድስ እንኳ የሆነ የለም ይላል። ስለዚህ ስለ ፈጣሪነቱ፣ ስለ አምላክነቱ፣ ስለ ቃል ዘላለም አምላክነቱ ነው ማውራት የምንችለው። ኦኬ። ስለዚህ ከምን ነው የምንነሳ? ከአምላክነቱ። በጣም ጥሩ ነው። ቆንጆ ነው። የነ ሙሊሽ ጓደኛ ነሽ? የነ ሙሊሽ የነ ኬቢ ምናምን ከይቅርታ ጋር ኦኬ። በትውውቅ ደረጃ ነው። ጥሩ ነው። ጥሩ ነው። አዎ እንግዲህ በቃ ቅድመ ስጋዊ ከተባለ ስጋ ከመሆኑ በፊት በዘላለም ውስጥ ነበረ ተብሎ የተነገረለት ቃል እንደመሆኑ በመጀመሪያ ቃል ነበረ
ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በነበረ ደረጃ የተነገረለት ቃል እንደመሆኑ ነው። ቃል ደግሞ አምላክ ነው። ስለዛ ይሄ የዮሐንስ ወንጌል በቃ እንደዛ ነው። አስቀድሞ ከስጋ ከመሆኑ በፊት ከነበረው ነው የሚጀምረው። በመጀመሪያ ቃል ነበረ ብሎ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ስለሚጀምር አምላክነቱን እንዲይዝና ከዛ ደግሞ ወደ ሰውነቱ እንመጣለን ማለት ነው። እንደዛ ነው። ጥሩ ነው። ጎበዝ ልጅ። እሺ ይሴ ቃልት ያሰማለን። አሜን አሜን። ቁጥር ጥራለህ። 19 ተብሎ 19 ዓለም አቀፍ ጉባኤያት ምን ማለት ነው? ዓለም አቀፍ ጉባኤያት ማለት ከዓለም አቀፍ የተውጣጡ ከዓለም አቀፋዊቷ ቤተክርስቲያን የተውጣጡ ከተለያየ ሀገራት የተውጣጡ ሊቃውንት፣ ጳጳሳት እንዲሁም ሌሎች ዲያቆናትም ሊሆኑ ይችላሉ። እነሱ ተሰብስበው የሆነ ነገር ወይም የሆነ ምንፍቅና ወይ ደግሞ የተለየ አስተምሮ በሚኖርበት ጊዜ ተሰብስበው በአንድ ቦታ ተሰብስበው በዓለም አቀፍ ደረጃ የተላለፈውን ሐዋርያዊ ትምህርት ምንድነው ይባለው የሚያጸድቁበት ሳይሆን ያው የነበረውን የሚያጎሉበት የሚያስተምሩበት እና ምንፍቅናውን የሚመክቱበት ነው ብዬ አስባለሁ። እሺ ቴንክ አኬ የምትለው ካለ ሚዩት እያነሳ። እሺ ሶምሶን ቁጥር 21 ቁጥር 21 እሺ በመንፈስ ቅዱስና በእግዚአብሔር ወልድ ላይ የአምላክነት ጥያቄ የተመለሰበት ጉባኤያት። አንዴ ጥያቄውን ድገምልኝ። እሺ በመንፈስ ቅዱስ እና በወልድ ላይ በእግዚአብሔር ወልድ ብቻ ነው የተቋረጠው ወይስ ሁላችንም ጋር ነው? እኔ ጋርም ተቋርጧል። አሁን መጥቷል። ተቋርጬ ነበር። ተቋርጠ ነበር። በእናትህ ድገመው ስትለኝ እሺ ልድገምልህ። በመንፈስ ቅዱስ እና በእግዚአብሔር ወልድ የአምላክነት ጥያቄ የተነሳው የአምላክነት ጥያቄ የተመለሱበት ጉባኤያት። አሁን ይሰማል? አሁን ይሰማል። የክርስቶስ አምላክነት የተመለሰበት ጉባኤ መጀመሪያው የኒቅያ ጉባኤ ነው። ሁለተኛው ደግሞ የመንፈስ ቅዱስ አምላክነት በግልጽ የተነገረበት ጉባኤ ደግሞ ቦዝ ኒቅያም ቀጣዩ በ381 የተደረገው በቁስጥንጥንያ ጉባኤም ጭምር ነው። እሺ ናኬ የምትለው ነገር አለ? አይበቃ ኒቅያ ላይ አይበቃ ብዬ የምናገረው ነገር አይበቃ ብዬ ሲጀምር በቃ ካርክ በቃ ዝገው ሚት አድርጎ አትለኝም እንደ አንተ ራስህ እየማርክ እና ያው እንግዲህ የክርስቶስ አምላክነት ላይ የኒቅያው ጉባኤ ዋናው የመሰብሰባቸው ምክንያት የአርዮስ ምንፍቅና ነው፣ ወልድን ፍጡር ማለታቸው። በኋላ ላይ ግን ኒውማቶማኪ የሚባሉ ሰዎች ተነሱ። ማለት በዚህ መልኩ የሚጠሩ እነሱ ራሳቸውን ኒውማቶማኪ እያሉ ሳይሆን ኒውማቶማኪ የሚለው ቅጽል በእነ ቅዱስ አትናቴዎስ የተሰጠው። እነ ቅዱስ አትናቴዎስ ኒውማቶማኪ ይሏቸዋል። ምንድነው? ጸረ መንፈስ ቅዱስ ማለት ነው። እነዚህ መንፈስ ቅዱስን ፍጡር የሚሉ እነ መቄዶኒዮስ ማሲዶኒየስ እና የመሰሉ ማለት ነው። እነሱን የመሰሉ ሰዎች መንፈስ ቅዱስን ፍጡር ነው ይሉ ነበረ። ለሱ የቁስጥንጥንያው ጉባኤ በደንብ ምን ብሎ ይናገራል? በመንፈስ ቅዱስ የኒቅያው ጉባኤ ስለ መንፈስ ቅዱስ በቃ በመንፈስ ቅዱስም እናምናለን ነበር የሚለው። በመንፈስ ቅዱስም እናምናለን ብሎ የዘጋው። ስለ መንፈስ ቅዱስ ሌላ ዝርዝር ሀሳቦችን አላስቀምጠም። በዋናነት ትኩረት የነበረው ወልድ ላይ ስለነበረ፣ የቁስጥንጥንያው ጉባኤ ላይ ግን እነዛ ሰዎች ኒውማቶማኪስ ተነስተው ስለነበር በጣም በዝተው ስለነበረ ምን አለ? በመንፈስ ቅዱስም እናምናለን እርሱም ጌታ
ህይወትን የሚሰጥ ከአብ የሚወጣ ከአብና ከወልድ ጋር በአንድነት እንሰግድለታለን እናመሰግናለን ይላል። ከአብ እና ከወልድ አብና ወልድ አምላክ እንደሆኑ ይታወቃል። በቃ ኦልሬዲ ይታወቃል። ይነሴንስ ኦፍኮርስ መንፈስ ቅዱስም አምላክ እንደሆነ ይታወቃል። ግን ከምንፍቅናን ከመመከት አንጻር ማለት ነው ከአብ እና ከወልድ ጋር በአንድነት እንሰግድለታለን። አንድ ሰው ምን ብሎ ሲጠይቅ ሰምቼዋለሁ ከዚህ ቀደም ይህንን ነገር አይቶ አብና ወልድ ይሰግዱለታል ማለት ነው ከኛ ጋር አንድ ላይ ሆኖ ለመንፈስ ቅዱስ የሚል ሰው ያለ ሰው ነበር። ነው እንደዛ አይደለም። ከአብና ከወልድ ጋር በአንድነት እንሰግድለታለን ማለት ከአብና ከወልድ ጋር እኛም አንድ ላይ ሆነን ከነሱ ጋር እንሰግዳለን ለመንፈስ ቅዱስ። እንደዛ የሚባል አብ ለምን ለመንፈስ ቅዱስ ይሰግዳል? አይሰግድም። እንደዛ ሳይሆን ለአብ ለወልድ እንሰግድ